بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. إن شاء الله تعالى يا الله فقد هنا رقية زوريا عندنا نجروجن لا متكس منكر له ولا متكزي. الحمد لله رب العالمين ومن الإسلام وده قرآن يتملسنا مثل أي من كان قدم برقية مفروض يمني توقو እጅግ በጣም ዲን አለው የሚባል ቤተሰብ ዘንድ ነበር። ዛሬ ዲንን ከማያውቁ ሰዎች ሙስሊሞች በመሆናቸው ሐኪም ቤት ከመሄድ በፊትም ወደ ሩቅያ የሚሄዱበት አጋጣሚ እየሰፋ ነው። ይሄ አንዱ የቁርአን ሙዕጂዛ ነው ማለት እንችላለን። በቁርአን ሰዎችን ለመፈወስ መታደል ትልቅ የሆነ የአላህ ሱብሓነሁ ወተዓላ ፈድል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ ወንድሙን መጥቀም የቻለ ሰው ያደርግ ብለው ይጥቀም ብለው አዱንያዊ ጥቅም ለሰዎች ስንጠቀም ውስጣችን የሚሰማን ደስታ አለ። ከዛ ፊት ደግሞ አላህ ሱብሓነሁ ወተዓላ የምናገኘው አጅር አለ። በቁርአን ሰዎችን በምንፈውስበት ጊዜ ከዚህ በተጨማሪ የቁርአንን መልእክት ለሰዎች እያስተላለፈን ዳዕዋም እያደረገን ይህን ትልቅ መስኡልያና ይህን ትልቅ ሸረፍ እድል ማግኘት የአላህ ሱብሓነሁ ወተዓላ ፈድልን ትሩፋት። ብዙ ጊዜ ወደ አላህ የሚያቃርቡ ነገሮች እንቅፋት ይበዛባቸዋልና ይሄን አላህ ዘንድ ሱብሓነሁ ወተዓላ አጅር የሚያሰጥ በዱንያ ወለአኺራ የሚጠቅመን ስራ ስንሰራ ሊኖሩ የሚችሉ እንቅፋቶችና ችግሮችን አውቀን ካልተዘጋጀንላቸው ስራችን እንዳሰብነው ላይሆን አጅር ማስገኘቱ ቀርቶ ወንጀል ሊያስከትል ይችላል። አሩቅየቱ ሸርዕያ ረሱላችን ሰለላሁ ዐለይሂ ወሰለም ራሳቸው ያደረጉት እንደዚሁ ሰሐቦቻቸውን ያደረጉት ነገር በሸሪዓ በቁርአን በዚክሮች በዱዓዎች ሰውን መፈወስ ማለት ነው። ነገር ግን ባለንበት ጊዜ የሩቅያ አደራረግ መንገዶች ስለሰፉ እንደዚሁ ደግሞ የተለያየ ንያ ያላቸው ሰዎች ወደዚህ ትልቅ ስራ ስለገቡ ብዙ ጊዜ ክፍተት ይታያል፣ ብዙ ጥፋቶችም ይታያሉ። ማንኛውም ሰው አይደለም ከሰው ጋር የተያያዘን ስራ ራሱን ከሚሰራውን ስራ ከመስራቱ በፊት ጥቅምና ጉዳቱን አመዛዘን ከሸሪዓ አንፃር ያለውን ሁክም መጠየቅ ግዴታ ይሆንበታል። ምናልባትም ይጠቅማል የተባለው ነገር የሰው ህይወት ሊያጠፋ ይችላል። አላህ ሱብሓነሁ ወተዓላ የሰጠውን የተከበረ ዑድው የሰውነት አካል የሚያሳጣው ሊሆን ይችላል። ምናልባትም መጥፎ የሆነ ተሰውር ውስጡ ላይ ተቀርጾ አህለል ቁርአንን እንዲጠላ ሊያደርግ ይችላል። ከዚህ ሁሉ ፈውስ ከመሆኑ አልፎ የፊትና ሰበብ ሁሉ ሊሆን ይችላል። በመሆኑም እዚህ ውስጥ ሊኖሩ የሚችሉ መሐዲሮች፣ ችግሮች፣ አደጋዎች መታወቅ ይኖርባቸው። ቁርአኑ በእጄ ምላሴ ከራሴ ጋር ቤት ኪራይ ቀላል ነው ብለን ብቻ የምንገባበት አይደለም። ከእኛ ብቻ የተያዘ አይደለምና የሌሎችንም ህይወት የሚመለከት ከመሆኑ አንፃር የበለጠ ቆም ብለን ልናስብበት ይገባል። ረሱላችን ሰለላሁ ዐለይሂ ወሰለም ሰሐቦች፣ ታቢዒዎች ከዛም በኋላ ያሉ የዲን ሊቃውንት ያደረጉትና በሱ ዙሪያ ዳሰሳ ያደረጉ ከመሆናቸውም ጋር ባለንበት ጊዜ ብዙ ሰዎች እየተጠቀሙበት ከመሆኑም ጋር ላኪን በሌላ በኩል ጃኒብ ሙዝሊም አለ። በዚህ አማካኝነት ብዙ ሽርኮች የተስፋፉ፣ ቢድዓዎች የተስፋፉ፣ ሙንከራት ዛሂራ የተስፋፉ ይገኛልና እንደዚህ ሩቅያ ውስጥ መሰረት የሌለውን ነገር በቁርአን በሐዲስ በሰሐቦች ድርጊት ወይም ንግግራቸው ማይታወቅን ነገር ሰዎች ማስገባት ስለጀመሩ አንዳንድ ነገሮችን ልብ ልንላቸው ይገባል። ሁላችንም በምናውቀው ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም እዕሪዱ ዐለይየ ሩቃ ላ በእሰ ቢሩቃ ማ ለም የኩን ፊሂ ሽርክ ከማ ቃለ ሰላቱ ወሰላም የምታደርጉትን ሩቅያ አቅርቡት እስቲ ልየው፣ ልገምግመው፣ ልፈተሸው። በመሰረቱ ሩቅያ ምንም ችግር የለውም እሱ ላይ ሽርክ እስካሌለ ድረስ ብሏል ዐለይሂ ሰላቱ ወሰላም። ቀርቦላቸው አይተውም ማአራ ባእሰን መን ስተጣዐ ሚንኩም አን የንፈዐ አኻሁ ፈልየፍዐል ረዋሁ ሙስሊም። ትክክለኛ የሆነውን ሩቃ ካጣሩ በኋላ አሊያ ደግሞ ትክክለኛ የሆነውን ሩቃ አስመልክተው ሩቃ ምንም ችግር የለውም ሽርክ እስከሌለው ድረስ አሊያ ደግሞ በጊዜ የቀረበላቸውን የሩቃ አደራረግ ካዩ በኋላ ምንም ችግር የለውም የቻለ ሰው ወንድሙን ይጥቀም፣ እህቱን ይጥቀም ብለን ሩቅያ ውስጥ የሚገባ ወንድም ይሁን ሴት ሊያሟላው የሚገባ አደብና ስርዓት አለ። የመጀመሪያውና አንደኛው ሩቅያ ላይ የተሰማራ ሰው ሊያሟላው የሚገባ ወይም ደግሞ የእሱ
ሲፋ ሊሆን የሚገባ ነገር ቢኖር አን የኩነ ሚን ዘዊል ዒልሚ ወአህሊ ቱቃ ወሰላህ እየሰራው ያለውን ስራ በተመለከተ ያሉ ህግጋትን አሕካምን የሚያውቅ ሊሆን ይገባዋል። አላህን የሚፈራ ሊሆን ይገባዋል። ዛሂረን ወባጢነን ሷሊሕ ሊሆን ይገባዋል። ሩቃ በድምፅ ማማር አሊያ ደግሞ በተጅዊድ መጠበቅ ወይም ደግሞ በጉልበት አይደለም የሚሳካው፣ በቁርአን ኃይል ነው፣ በአላህ ስብሓነሁ ወተዓላ ፈቃድ ነው። ይህ ደግሞ የሚሳካው በእኛ በሰላሓችን ልክ ነው፣ በተቅዋችን ልክ ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን ተብሎ የታመመን ሰው ለመፈወስ ድረስ ስናደርግ ስንቀራ ዱዓ ስናደርግ ወደ አላህ ተወሱል ያደረገን ነውዓን። ይህን ተወሱላችንና ለወንድም ወይም ለእህት መጨነቃችንን አላህ ሰምቶ ይቀበልና ይፈወሰው ወይም ይፈውሳት ዘንድ እኛ ጋር ተቅዋ ሊኖር ይገባል። በተቅዋና በሰላሓችን ልክ የምናደርገው ነገር ይሳካል። የታመመውም ይፈወሳል፣ ዱዓችንም መቅቡል ይሆናል። ከዚህ ጎን ለጎን ከሩቅያ ጋር የተያዙ አሕካሞች አሉ፣ ህግጋቶች አሉ። የተለያዩ ሰዎች በራሳቸው ጊዜ አንዳንድ ፈጥረው የሚያደርጓቸው የሚሰሯቸው ነገሮች አሉ። እነዚህ በሸሪዓ መነጽር ካልታዩ ዑለሞች ይቻላል አይቻልም ቢተው ይመረጣል፣ እንደል ሓጃ እንደል ضሩራ ይደረግ ችግር የለውም ብለው መልስ ሊሰጡ ይችላል። ማንኛውም ነገር እኛ በተጅሩባ አገኘሁት ብለን አሊያ ደግሞ ብዙ ሩቃቶች ያደርጉታል የሆነ ራቂ ሲያደርግ ሰማሁኝ ብለን ልናደርግ አይገባል። ለምናደርገው ነገር ኢማ ከቁርአን ወይም ከሐዲት ወይም ከኢጅማዕ ከሑጃ ሊኖረን ማስረጃ ሊኖረን ይገባል። ሸሪዓው ባዘዘን መሰረት አንድ ነገር ስናደርግና እንደዚሁ ዝም ብለን ስናደርግ ውጤቱም አንድ አይደለም፣ ሁላችንም እናውቃለን። እንዲሁ ዑለሞች እንደጠቀሱት ሩቅያ ሸርጣን የራሱ የሆነ መስፈርታል። እነዚህ መስፈርቶች ከተሟሉ የሸሪዓ ሩቅያ ይሆናል። ካልሆነ እነዚህ በጎደሉ በእነሱ ልክ ወይም ደግሞ በጎደለው ሸርጥ ልክ ሩቅያው ከሐቅ ከሸሪዓነት እየራቀ ሄዶ አንዳንዴ ከሸሪዓ የወጣ ሊሆንም ይችላል። ላቡድ አን ተኩነ ሩቅየቱ ቢዒባራትን ወመዓኒን መፍሁመህ። ሩቅያ ላይ የምንጠቀመው ቃል ሁላችንም እንደምናውቀው ሩቅያ ላይ ያላቸው እህቶች እንደምታውቁት ቃሉ የሚታወቅ መሆን አለበት፣ ማዕናው የሚታወቅ መሆን አለበት፣ የሚናገረውን ሰው የሚያውቀው መሆን አለበት። በከዛልክ ሙስሊሞችን የሚያውቁት መሆን አለበት። ማዕና ምን እንደሆነ የማይታወቅ ግልጽ ያልሆነ ዒባራ ትርጉም የሌለውን ነገር እየደጋገመ የሚቀራ ከሆነ ውስጡ ላይ ሽርክ ኩፍር ሊኖር ይችላል። ውስጡ ላይ ኩፍርና ሽርክ ሊኖር ይችላል። ለዚህ ነው አልኢማም ኢብን ሐጀር አልአስቀላኒ ረሒመሁላህ ተዓላ ይላሉ አጅመዐ አልዑለማ ዐላ ጀዋዝ ሩቅየቲ ዐንደ ኢጅቲማዕ ሰላሰቲ ሹሩጥ። ሶስት ሸርጦች ከተሟሉ ሩቅያ ማድረግ እንደሚቻል ዑለሞች በሙሉ ተስማምተዋል ይላል። ሶስት ሸርጦች ከተሟሉ ሩቅያ ማድረግ እንደሚቻል ዑለሞች በሙሉ ተስማምተዋል ይላል። አንደኛው አን ተኩነ ቢከላሚላሂ አው ቢአስማኢሂ ወሲፋቲሂ። አንደኛው የመጀመሪያው ሸርጥ ቢከላሚላህ ከቁርአን የተወሰደ መሆን አለበት፣ ወይም ደግሞ በአላህ ሱብሓነሁ ወተዓላ መልካም ስሞችና ባህሪዎች ሊሆን ይገባል። ከአላህ ስም አንዱ ሻፊ ነው። ያ ሻፊ እሽፊ መሪضና ልንል እንችላለን። በሲፋው ሩቅያ ልናደርግ እንችላለን። እንደዚሁ በስሙና በባህሪው ያ ረሕማኑ የርሐምሁ ኢላ አኺሪ ልንል እንችላለን። ሁለተኛው ቢልሊሳን አልዓረቢ በአረብኛ ቋንቋ ሊሆን ይገባል ሩቅያ የሚደረገው ማለት ነው። ሌሎች ዱዓዎችን በራስህ ቋንቋ ዱዓ ልታደርግለት ትችላለህ እንደ ዱዓ ማለት ነው። ነገር ግን በሌሎች ቋንቋዎች ቁርአንን በማዕና አዙረን ልንቀራ አይገባም። ይሄ የታወቀ ነገር ነው፣ ዋضح ነው። ሌላው ከዚህ ውጪ ከሆነ ከአረብኛ ውጪ ከሆነ ሰዎች ራሳቸው በሚያውቁት ቋንቋ ሊሆን ይገባል። አረብኛ ብቻ ነው እንልም። ቁርአኑን ወደ ሌሎች ተርጉሞ እንደ ቁርአን አድርጎ መቅራት እንደማይቻል የታወቀ ነው። ዱዓና ሌሎችን በምናደርግበት ጊዜ ከአረብኛ ውጪ ከሆነ ሰዎች በሚያውቁት ቋንቋ ሊሆን ይገባል። በአረብኛም ቢሆን ደግሞ ማዕና ያለው ትርጉም ያለው መልእክቱ የሚታወቅ ግልጽ የሆነ ሊሆን ይገባዋል። ሌላው አን ያዕተቂደ አነ ሩቅየተ ላ ቱአሲሩ ቢዛቲላህ በል ቢአምሪላህ ሱብሓነሁ ወተዓላ። ይህ የመጨረሻው ሸርጥ ነው ከነዚህ ከሶስቱ ሸርጦች ውስጥ። ሩቅያው በራሱ አይደለም የሚፈውሰው ወይም ደግሞ በራሱ የመፈወስ አቅም የለው። እነሆ አላህ ሱብሓነሁ ወተዓላ ሲፈልግ አላህ ሲፈቅድ ብቻ ነው ሊጠቅም የሚችለው። እዚህ የመጨረሻው ላይ ብዙ ለሩቅያ የሚመጡ ሰዎች ይሳሳታሉ። ሩቅያ ቤት በመሄድ ብቻ የሚፈወሱ፣
ሩቅያ የሚያደርገው የምታደርገዋ ስለቀሩ ብቻ ፈውስን ያገኙ ይመስላቸዋል። ራቂውም ይህን ሊያቅ ይገባዋል። እሱ ስለቀራ ብቻ የተፈለገው ነገር አይገኝም። ወከዛሊክ ሩቅያ የሚደረግለትም አካል አሻፊ ወላህ ብሎ ሊያምን ይገባዋል። ይሄ መሰረታዊ የሆነ ነጥብ። በአላህ ስብሓነሁ ወተዓላ ኢዕቲማድ ማድረግ ትተው፣ በአላህ መመካት ትተው፣ ተስፋቸውን አላህን ስብሓነሁ ወተዓላ ማድረግ ትተው ራቂው ላይ ተስፋ ያደርጋል። ልባቸው ሩቅያው ላይ ይንጠለጠል። ኢዘን ያለ አላህ ስብሓነሁ ወተዓላ ፈቃድና ያለ አላህ ስብሓነሁ ወተዓላ ፍላጎት ሩቅያው ብቻ ይፈውሳል ብለው ሊያምኑ አይገባም። እነዚህ ሩቅያ ውስጥ ትርፍ ቃሎች፣ አላስፈላጊ ንግግሮች ሊካተቱ አይገባም። ሸሪዓችን ሐታ ኢብቲሃልና ተጠሩዕ የሚያስፈልገው ቦታ ላይ አይደለም። ከዛ ውጭም ቢሆን ስድብ፣ ትርፍ ቃል፣ ለሁ የተጠላ የተከለከለ። ሩቅያ የሚደረግበት ቦታ ላይ በተቻለው ያክል ንግግሩን ሊቆጠብ ይገባል። ወከዛሊክ ካለበት የሰራው ካለው ስራ ውጭ የሆነ ነገር ከማብዛት ሊቆጠብ ይገባል። በተለይ መሳደብ፣ መራገም ይከለከላል። ሸይጣን አይረገምም። ከሱ በአላህ እንጠበቃለን እንጂ አይረገምም። ውጣ አንተ ርኩስ፣ ውጣ አንተ እንደዚህ መባል የለበትም። ረሱላችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ ተናግሯል። ሸይጣን ሲሰደብ ሲረገም የተዓረም ኩራት ይሰማል። ከሸሩ አላህ ሱብሓነሁ ወተዓላ እንዲጠብቀን ዱዓ ነው መደረግ ያለበት። አላህ ሱብሓነሁ ወተዓላ እንዲያግዘን ዱዓ ነው መደረግ ያለበት። በዚህ ረገድ ላይ ብዙ ጊዜ የሚሰሙ ቃሎች አሉ። መላሳችንን ልንጠብቅ ይገባናል። ሌላው ሩቅያ መሳሪያ በራሱ ጊዜ ጠላት ሊከላከል አይችልም። ከማ የዝኩር ዛሊክ ኢብኑል ቀይም ረሒመቱላሂ ዐለይህ። በመሳሪያው የሚመታው ሰው ጡንቻው ጠንካራ መሆን አለበት። ከዛሊክ መሳሪያ አያያዝ አጠቃቀም የሚችል መሆን አለበት። እንደዚሁ ደግሞ በሰይፍ ሁሉን ነገር ብንመታበት ሰይፉ ሊቆርጠው ሊሰብረው አይችልም። መሳሪያውን የያዘው ሰው ጠንካራ መሆን አለበት። ለእናንተ ሩቅያ ስላደረግክ ብቻ ፈውስ አይገኝም። ጠንካራ መሆን አለበት። ጥንካሬውን የምንወስደው አሁንም ከቁርአን ነው። ቁርአን የምንቀራው ለታመሙ ሰዎች ብቻ መሆን የለበትም። ለራሳችን ዊርድ ሊኖረን ይገባል። ከቁርአን ጋር ያለን ዓላቃ ጠንካራ ሊሆን ይገባል። አህሉል ቁርአን ከራሳቸው አልፈው ለሰዎች ሂዳያ ሰበብ ይሆናል። ቁርአን በራሱ ሲወርድ ሽፋ ነው። ራሱ ቁርአን ቀርቶ ራሱ እሱ ላይ ያሉ ችግሮችን በቁርአን ሳይፈውስ ሌሎችን ለመፈወስ ጥረት የሚያደርግ ሰው ብዙም አይሳካለት። እዚህ የኢብኑል ቀይም ንግግር ከኔ በፊት ሼኽ ኢልያስ በሰፊው ተዳስሷል ሐፊዘሁላህ። ላኪን እዚህ ጋር እንደ ማስታወስ ያክል ሰይፍ ስለሆነ ብቻ አይቆርጥም። ጠንካራ ጡንቻ ያስፈልገዋል። ከዛሊክ የሚቆረጠውን ነገር በሰይፍ ሊቆረጥ የሚችል መሆን አለበት። የሚቀራለትም ሰው በአላህ የሚያምን በቁርአን ፈዋሽነት የሚያምን መሆን አለበት። የሚቀራውም ሰው ልክ ሰይፍ ይዞ በኃይል ሲመታ መቁረጥ እንደሚችለው ሰው ጡንቻው ጠንካራ የሆነ ሰው መቁረጥ እንደሚችለው ልቡ ኢማኑ ጠንካራ ሊሆን ይገባዋል። ይህ የሚገኘው ጥንካሬ የሚገኘው በኢኽላስ ወአልዒባዳት ለስራችን ኢኽላስ ሲኖረንና ዒባዳ ላይ ጠንካሮች ስንሆን ሩቅያን እንደ ሚህና አድርገን ልንይዘው አይገባም። ደጋግ ቀደምቶች ዘንድም እንደ ሚህና አድርጎ ሩቅያን እንደ ሚህና አድርጎ መያዝ አይታወቅም ነበር ይላሉ ዑለማዎች። ስራዬ ሩቅያ ቤት መስራት ነው የሚባል ነገር አልነበረም ደጋግ ቀደምቶች ዘንድ። ለዚህ ሙተኸስስ ሆነው ቤት አዘጋጅተው የሚቀመጡ ሰዎችም አልነበረም ደጋግ ቀደምቶች ዘንድ። ነዓም እንደ ዳዕዋ እንደ ነፍዕ ናስ ይጠቀሙት ነበር። ባለንበት ጊዜ ይህ ከተደረገ ከሆነ እንደው እንደ ስራ ብቻ ሱቅ ልሄድ ነው ሱቅ ነው ያለሁት ተቅሪበን ምላስ ባይልም ሰዎች ሓላቸው ይላል። እንዲህ ከሆነ በዛም በዚህ ጉዳዩ ይሳካል፣ ብሩ ይመጣልና የቀልባችንን ጉዳይ ዋናውን የሩቅያ ሀደፍ ልንዘነጋው እንችላለን። ይህ እንዳይመጣ ሁሌ ሐያታችን ከቁርአን ጋር ሊሆን ይገባዋል። ነፍሳችን ተስተካከለች ብዙ መልፋትም ላይ ያስፈልግ ይችላል። በቀላሉ የታመመው ሰው ሊፈወስ ይችላል። ላኪን ይህ ሲጠፋ የውስጥ ሷላህ ሲጠፋ ከሸይጣን በጋሃድ ጥላት ሆኖ በውስጥ ከሸይጣን ወዳጅነት ካለ ችግሩ የከፋ ይሆናል። ሸይጣን ገና ከራሱ ጋር ትግሉን ያልጨረሰ ወይም ደግሞ ከራሱ ሸይጣን ጋር ትግል ያልጨረሰ ከሌሎች ጋር እንዴት ነው ሊታገልና ሌሎችን ችግራቸውን ሊቀርፍ የሚችለው? ሩቅያን በተመለከተ መግቢያ ላይ እንደጠቀም ነው በተጅሩባ ብቻ ሊባል አይገባም። ላ የጁዝ ኢጥላቁል ዐናኒ ሊሩቅያ። ሩቅያን በተመለከተ እኔ ተሞክሯለኝ
ሰዎችን እስከፈወሰ ድረስ ምንም ችግር የለውም የፈለግኩትን አደርጋለሁ ሊባል አይገባም። ወደ ዑለሞች ሊመለስ ይገባዋል። ከሱና አንጻር ከሸሪዓ አንጻር ይህ ነገር እንዴት ይታያል ሊባል ይገባዋል። ወከዛሊክ እዚህ ውስጥ ሊገቡ የሚችሉ በዚህ ሰበብ ሊፈጠሩ የሚችሉ ከአቂዳ ጋር የተያያዙ ሹብሃዎችን መከላከል የምንችለው ወደ ዑለሞች ስንመለስ ነው። ቀደም ሲል በጠቀስነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሩቅያችሁን አሳዩኝ ብሏል አለይሂ ሰላቱ ወሰላም። ነቢዩ ለሰሐቦች ይህን ካሉ ነቢያችን አለይሂ ሰላቱ ወሰላም ለሰሐቦች ሩቅያችሁን አሳዩኝ ካሉ ከዛ ውጭ ያሉ ከዛ በታች ያሉ ሰዎች የበለጠ ሩቅያቸውን ወደ ዑለሞች ሊያመጡ በሸሪዓ ሚዛን ሊፈትሹት ይገባቸዋል። ሩቅያን በተመለከተ ወይም ደግሞ ከሩቅያ ጋር ተያይዞ ሊከሰቱ የሚችሉ 3 አይነት ፊትናዎች አሉ። ሩቅያን ተከትለው ሊመጡ የሚችሉ 3 አይነት ፊትናዎች አሉ። ፊትና በህይወታችን እንደሚታወቀው በተለያየ መልኩ ሊያጠቃን ይችላል። እድለኛ ማለትም ከፊትና አላህ የጠበቀውና ራሱን ከፊትና ያሸሽ ሰው ኸይር ሆኖ ሳለ ለእኛም ለሌሎችም የሚጠቅም ሆኖ ሳለ ሩቅያ ፊትና ይኖረዋል። አንደኛውና የመጀመሪያው ፊትና የገንዘብ ፊትና ነው። ሁለተኛው የተቃራኒ ጾታ ፊትና ነው። ሶስተኛው የሹህራ የዝና ፊትና ነው። እነዚህ ሶስቱም ከሩቅያ ጋር ተያይዘው ሊመጡ የሚችሉ ፊትናዎች ናቸው። የገንዘብ ፊትና በተመለከተ ሁሉ ላይ ላይሆን ይችላል። በርግጥ ላኪን ጥቂት የማይባሉ ሰዎች በዛም በዚህ ብለው ሸርጡን ከምንድን ነው ብለው ሳያውቁ ሶላት ለመስገድ ሸርጥ ያስፈልጋል፣ ሸርጡ መሟላት አለበት። ለመጾም ሸርጡ መሟላት አለበት። ዘካ ለማውጣት ሸርጡ መሟላት አለበት። ኹፍ ላይ ለማበስ ሸርጡ መሟላት አለበት። እነዚህን ሸርጦችን አውቀን ነው የምናደርገው። የሩቅያ ብቸኛው መሳሪያ ቁርአን መቅራት መቻል ይመስላችኋል ብዙ ሰዎች። ቁርአን መቅራት ከቻሉ አሊያ ደግሞ ጊዜና ብቃቱ ኖሯቸው ሰዎችን ቀጥረው ማስቀራት ከቻሉ خلاص ሩቅያ ቤት በቀላሉ ይከፍታሉ። ከእሱ ተከትሎ ሊመጣ የሚችለው ምናልባትም ለሰዎች የሩቅያ አገልግሎት እየሰጡ ሰዎች ልብ ላይ ሰዎች ላይ ሊመጣ የሚችለውን ፊትና ከሚያገኙት መስለሓ በልጦ ሊገኝ እንደሚችል ሁሉ ቆም ብሎ ያስቡ። ኪሱ በብር ከሞላ ምንም የማይመስለው ይኖራል። ከሩቅያ ቤት ከመክፈት ዋናው ዓላማቸው ገንዘብ የሚያደርጉ ሰዎች ገንዘብ ወዲያውኑ ይመጣል፣ እዛ በዚህ ይመጣል። ብዙም ያለፋ ስራም አይደለም። ከዛ በኋላ ኢስራፍ ማድረግ ይመጣል፣ ያለ አግባብ ወጪ ማድረግ ይመጣል። የሰው ልጅ ነፍሱ የፈለገችውን ባገኘች ቁጥር አኺራን ትረሳለች። አዱንያ ላይ ለረጅም ጊዜ መኖርን በሐላሉም በሐራሙም መደሰትን ትመርጣለች። ገንዘብ ፊትና እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ከዛ በፊትም አላህ ሱብሓነሁ ወተዓላ ተናግሯል። ኢነማ አምዋሉኩም ወአውላዱኩም ፊትነቱን ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ተብሏል። የገንዘብ ፊትና ሰፊ ነው፣ ሁላችንም የምናውቀው ነው። ከሩቅያ ተከትሎ ሊመጣ ይችላል። በተለይ በቀላሉ የሚገኝ ከመሆኑ አንፃር ፊትናውም እንደዚሁ በቀላሉ ወደኛ ይመጣል። ሌላውና እጅግ በጣም ከባዱ እዚህም ጋር የበለጠ ትኩረት ልንሰጥ የሚገባው የተቃራኒ ጾታ ፊትና ነው። ነቢያችን ዓለይሂ ሰላቱ ወሰላም በዚህ ዙሪያ ብዙ ብለዋል። አላህ በተከበረው ቁርአኑ ዙይነ ሊናሲ ሑቡ ሸሀዋት ሚነ ኒሳኢ ወልበኒና ወልቀናጢር አልሙቀንጠራ ኢላ አኺር አልአያ። ሰዎች በባህሪያቸው ወይም በተፈጥሯቸው ተቃራኒ ጾታን ይፈልጋሉ። ጅብላን ተፈጥሮ ነው። ወለው ካነ ዙልቲ ከታቢትን ቡናን ሰዎች የሚበላለጡት የሚለያዩት በተቅዋቸውና ይህን ፊትና ለመቋቋም በሚያደርጉት ጥረት ብቻ ነው እንጂ ሰው ሆኖ በዚህ ማይፈተን የለም። ለዚህ ነው ረሱላችን ሰለላሁ ዐለይሂ ወሰለም ከኔ በኋላ ለወንዶች እንደ ሴት ያለን ፈተና ትቻለኩም ብሏል። ሴት በወንድ ትፈተናለች፣ ወንድም ሴት ይፈተናል። ሴቷ ብትፈተን ፊትናው ብዙ ጊዜ ተግባራዊ እንዳይሆን የሚከለክሏት አንዳንድ ነገሮች ይኖራሉ። ከዚህ አንጻር ብዙ ጊዜ ወንድ በሴት ይፈተናል ሲባል ደግሞ ሴት የወንድ ፈተና ሲባል ሴት በወንድ አትፈተንም ማለት አይደለም። ብዙ ጊዜ ሩቅያ ላይ የሚሳተፉትም ወንዶች ናቸው። ብዙ ጊዜ ምናልባት አንዳንድ ጊዜ አንዳንድ ቦታ ላይ ከወንዱ ይልቅ ሴቷ ልትሆን ትችላለች። ላኪን ፊል ጋሊብ ወንዶች ናቸው። ወንድ ሆኖ ሩቅያ ቤት ከፍቶ ወንዱንም ሴቱንም በሚያገለግልበት ወቅት ይህን ፊትና ሁሌ ፊት ለፊቱ ሊያደርገው ይገባል። ሌሎችን ፈውሳለሁ ብዬ አካላቸውን ፈውሳለሁ ብዬ ወይም መንፈሳቸውን ፈውሳለሁ ብዬ ዲናቸውን ላበላሽ አይገባም። ልፈትን ወይም ልፈተን እችላለሁ ብሎ ሊፈራ ሊጠነቀቅ ይገባል። የፈራ ሰው ይሸሻል። የሸሸ ሰው ኢንሻአላህ ተዓላ ይድናል። ላኪን በራሱ ከተማመነ ሸይጣንም ከደገመለት አንተ ሓፊዝ ኪታብላህ ወአንተ ዓቢድ ወአንተ ካለው
ሰቅሎት ከታች የቆመበትን ዞር ሲያደርገው መጥፎ አወዳደቅ ይወድቃል። ምናልባትም አንዳንዴ በዚህ ረገድ የሸይጣን ፊትና የሚበረታው ዲን አለኝ የሚለው ሰው ላይ ሊሆን ይችላል። ከዲን የራቁ ሰዎችን በቁጥጥሩ ስር ስላደረጋቸው ብዙም አይከብደው። ሁሉም ቀይድ ኢሻራት አርጉ ያላቸውን ሁሉ በቀላሉ ያደርጋል። ብዙ ጊዜ ከፊት ከኋላ ከላይ ከታች የሚያስቸግረውና የሚረባረበው በብዙ ነገር እሺ የማይሉ ሰዎች ላይ የእነሱ መፈተን ለሌሎችም ፊትና የሚሆን ሰዎች ላይ ሸይጣን የሚረባረቡ የኢማም አሕመድን ታሪክ እናውቃለን። ታረሙት ላይ ከሸይጣን ጋር እንዴት ይሆኑ የሚሉ እንደነበረ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦች ረዲየላሁ ዐንሁም ከኔ በኋላ እንደ ሴት የሚፈራላችሁ ፈተና የለም ካሉ እኛ ምንድን ነው ምንድን ፊትናውን መቀነስ የምንችልባቸው መንገዶችን መፈለግ፣ የፊትናን በር በመዘጋጋት ግዴታ ይሆናል። ሩቅያ ላይ እንደሚታወቀው ብዙ ሰዎች ሲቀርባቸው ራሳቸውን ይስታል፣ አውራቸውን ሁሉ ይገላለጣል። ይህ ሊከሰት እንደሚችል በማወቅ ማድረግ ያለበት ሁሉ ጥንቃቄ ካላደረገ መፍሰዳው ከመስለሓው በልጦ ይገኛል። ሩቅያ ስናደርግ ሸሪዓን በተከተለ መልኩ ሊሆን ይገባዋል ብለን መጀመሪያ ይህም አንዱ ሸሪዓ ወንድና ሴት እንዳይቀላቀል አደራውሏል። عند الحاجة አስፈላጊ ሆኖ ከተገኘ ሴት በሴት ሩቅያ ማግኘት ካልቻለች ወንድ ሴት ለሴት ሩቅያ ሊያደርግ ይችላል። إذا أمنت الفتنة ፊትና እንደማይመጣ እርግጠኛ ከተኮነ ፊትና እንደሚመጣ እርግጠኛ ከተኮነ ወይም ደግሞ ጋሊብ ظن ካለ ይከለከላል። ይህ ሁሉ ማያሳስበን ከሆነ በአንድ በኩል ሸሪዓ የወደውን ነገር ወይም ደግሞ ሰዎችን ወደ ቁርአን እንጥራ እያለን በሌላ በኩል ደግሞ ሰዎችን ከቁርአን እናርቃቸዋለን። ይሄም ለመቀነስ መደረግ ያለበትን ነገር ሁሉም የራሱ የሆነ መፍትሄ ሊኖረው ይችላል። ምናልባት መያዝ የሚያስፈልግ ከሆነ እንዳትገለጥ መያዝ የሚችሉ ማሕረም የሆኑ ወደ ሶስት ሰዎች አብሯት ሊመጡ ይገባል። ሸርጤ ነው፣ ይህን ሸርጥ ያላሟላ ሊመጣ ይገባው ብሎ ማስታወቂያ ያለበት ይገባል። ይሄን ችላ ብሎ ሴት ልጅ ብቻዋን መታ እየቀረባት አሊያ ደግሞ እንደሷው ደካማ ከሆነች ከአንድ ወይም ከሁለት ሴት መታ እየተቀረባት ስትፈራገጥ ሰውነቷ የተገለጠ እንደሆነ ፊትናው የከፋ ይሆናል። ሸይጣን ደግሞ እንዲህ አይነቱ ሰፍ ላይ በተለይ አንተ እሱን ለማስቸገር እሱን ሸሩን አደጋውን ለመቅረፍ ጥረት እንደምታደርገው ሁሉ እሱም መከላከያ ኃይል አለ። እሱን ይከላከላል፣ እሱም ይቋቋማል። እንዲህ አይነቱ ሰዓት ላይ አንተን ማዕሲያ ላይ መጣል ይፈልጋል። ጠላቶቻችንና የምናሸንፈው የሸይጣኑን ጠላት ሲሆን ሌሎችን በኢማናችንና በተቅዋችን ልክ ነው። ሊዳ ይህ ላይ የእኽትላጥ ጉዳይ ላይ የኸልዋ ጉዳይ ላይ የተበሩጅ ጉዳይ ላይ አላህን ልንፈራ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ኸላ ረጁሉን ቢምረአትን ኢላ ካነ ሸይጣኑ ታሊተሁማ ብለው አላ ላ የኽልወነ ረጁሉን ቢምረአ አዋጅ ስሙ ባል ወንድ ከባል ሴት ጋር ተነጥለው እንዳይቀመጡ ብለው ሴት ልጅ ብቻዋን መታ ብቻዋን በር ዘግቶ እሷ ላይ ቁርአን መቅራትና ሩቅያ ማድረግ ሐራም ነው፣ የተከለከለ። ይቻል ዘንድ የግድ ሶስተኛ ሰው መሀል ላይ መኖር አለበት። ሲቀራ የምትወራጭ ለመሄድ የምትሞክር መሆኑ ከታወቀ እንደምትሞክር ከታወቀ የግድ ይሄን ችግር መቅረፍ የሚችሉ ሰዎች ሊኖሩ ይገባል። ሌላው በዚሁ አጋጣሚ ያንተ ስራ ቁርአን ቀርቶ ሰዎችን መሸኘት ብቻ መሆን የለበትም። ቀብለ ሩቅያ አስና ሩቅያ ወባዕደ ሩቅያ ለሰዎች ተውጂህ ሊደረግ ይገባል። በጠባብ ሸሪዓ በማይደግፈው አሊያ ደግሞ ሸሪዓ በሚከለክለው አለባበስ አንተ ዘንድ የቀረበች ሴት ሸርጡን ያላሟላ ሒጃብ ለብሳ አንተ ጋር የመጣች ሴት ተውባ ተኳኩላ ተቀንድባ የመጣችዋን ሴት ቁርአኑን ብቻ ቀርተህ ልትሸኛት አይገባም። ቁርአኑን ብዙም ሊፈውሳት አይችልም። መጀመሪያ አንቺ ራስሽን አስተካኪ። ቁርአን ሊቀረብሽ ከመምጣትሽ በፊት ቁርአን የሚያዘውን ተግብሪ። ይፈውሰኛል ብለሽ የመጣሽው ቁርአን ውስጡ ላይ ምን ብሏል? ቁል ያ አዩሀ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን። ይሄን መመሪያ ልትነግራት ይገባል። ወላ የድሪብነ ቢአርጁሊሂነ ሊዩዕለመ ማ ዩኽፊነ ሚን ዚነቲሂን። ይሄን ልትነግራት ይገባል። እጇን ከላይ ከታች እስከ ላይ በጌጥ ሞልተው ፊቷን ገልጣ ተቀንድባ ከዛልክ ሰውነት የሚወጣጠር ልብስ መታ ለፍተህባት ብቻ የምትሄድ ከሆነ ረበማ ይሄ አንተ ሙወጅህ እንደመሆነ ሐኪም እንደመሆነ ፊህ ነውዕ ምን አልኺያን አይተዝም ብለሃል። ረሱል ሰለላሁ ዐለይሂ ወሰለም
መን ረአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲሂ ለመታመምና የሸይጣን መጫወቻ ለመሆን አንዱ ሰበብም እንደዚህ ተበሩጅ ሙተበርጃ ሆኖ መሄድ እንደሆነ ልንነግር ይገባል። ወንዱም ጋር እንደዚሁ ማዕሲያ ዛሂር ላይ ግልጽ የሆነ ማዕሲያ ካለ ይህም ማዕሲያ እንዲያቆም ይህ ካልተወገደ በቁርአኑ ሊፈወስ ሊጠቀም እንደማይችል መንገር ይኖርብናል። አንድ የዳዕዋ መጃል ነው ሩቅያ ሐቂቃ አንድ የዳዕዋ መጃል አንድ ቁርአንን ሰዎች ልብ ውስጥ የማስገቢያ መጃል ለዛ ይህ ከሁላችንም ሊያሳስበን ሊያስጨንቀን ይገባል። ሸርጡ ሊሟላ ይገባል። ሴትን በተቻለ ያክል ሩቅያ ለማድረግ ባይሞከር ጥሩ። አማራጭ ከጠፋና ከተደረገ አይንን ሰበር ልታደርግ ምላስን ያዝ ልታደርግ ይገባል። ቀደም ለጠቀስነው እዚህ ጋር ሸይጣን ከሌላ ጊዜ በለጠ መንገድ ላይ ስትሄድ ሊፈትንህ ሐራም እንድታይ ሊያደርግህ የሚያደርገው የበለጠ ጥረት የሚያደርገው እንዲህ አይነቱ ቦታ ላይ በማዕሲያ ይዞክ አንተ ላይ የበላይ እንዲሆን ፈልጎ ማለት ነው። ሌላው የሹህራ ፊትና ነው። ባለበት ጊዜ በየመድረሳው በየመስጂዱ በር ማስረጃዎች ይነበባሉ። ኢንተርኔትም ላይ ይሰራጫሉ። እገሌ የእገሌ ልጅ እገሌ የሚባለው ቦታ ላይ የቁርአን ወይም የሩቅያ ማዕከል ከፍቷል ይባላል። ከዛ በኋላ ኸላስ ሰዎች ከዚያም ከዚህ ይደውላሉ፣ ይመጣሉ። አንዳንዴም ራሱን የሚያስተዋውቅባቸው መድረኮችና አጋጣሚዎችን ፈጥሮ እንዲያደረገን እንዲናደርጋለን እንዲህ ያለን የጅበን ተተበራ ምን ሐውሊክ ወቁወቲክ ይፈውሰው አላህ ነው ሱብሓነሁ ወተዓላ እኛ እንዲያደረገን ኢላ አኺሪህ ያልክ እንደሆነ ضعيف የሆኑ ሰዎች ኢዕቲማዳቸው አንተ ላይ ይሆን ቁርአኑ ሳይሆን የሚፈውሳቸው አንተ ይመስላቸው። በዚህ ፈተና ሊመጣ ይችላልና በተቻለ ያክል ኹሙል ሊኖር ይገባል። ንያችን ነው ለዚህ የሚያበቃ። መጀመሪያ አንድ ብለን ሩቅያ ቤት ስንከፍት ታዲያ ደግሞ የሩቅያ ስራ ላይ ስንገባ ንያችንን መሆን አለበት ነፍዑ ናስ መሆን አለበት። ሰዎችን መርዳት፣ ሰዎችን ወደ እስላም መጥራት፣ ወደ ቁርአን መጥራት ሊሆን ይገባዋል።